السلام عليكم ورحمة الله وبركاته دنا ተከበራችሁ ጓደኞቼ እንዴት ዋላችሁ? ሰላም ዋላችሁ? ዛሬ ደግሞ ማሳያችሁ የአረቦችን ቅንጨ ነው። እዚህ ጋር ዶሮውንና ሽንኩርቱን አንድ ላይ አድርጌዋለሁ። እዚህ ጋር እንደምታዩት ቲማቲም የተፈጨ አለኝ። እዚህ ጋር ደግሞ ራሱ ጆሮሹ ይሄን ይመስላል። ቅንጨው አጥቤ አዘጋጅቼዋለሁ። እንገናኛለን። እሺ በዚህ መልኩ እየበሰለ ነው። ቃሪያና የማያቃጥል ቅመም ነው ጨመርኩበት። ቀዩ በዚህ መልኩ እየበሰለ ነው። እሺ በዚህ መልኩ እየበሰለ ነው። እንደምታዩት ቅድም የትንሽን ቃሪያ አስወጥቻለሁ። እሺ እንደምታዩት አሁን ዘይት ግሎልኛል። እንግዲህ እንደዚህ አድርጌ እጨምራለሁ። እሺ እንደምታዩት እንደዚህ እየበሰለ ነው። ሁለት ሰዓት ይፈጃል። በጣም የሚያደክም ስራ ነው። ምግቡ ቢጥማቸውም ግን ስራው በጣም ያደክማል። እዚጋ ደግሞ ሽንኩርት እንደዚህ ከረን እየቀየረ ነው። በጣም ቡኒ ሲሆን ነው የማወጣው። በጣም መብሰል አለበት። ማሻአላህ እሺ ጓደኞቼ ቅድም የምታዩትን ሽንኩርት በዚህ መልኩ እንደዚህ ከረኑን ቀይሮልኝ አውጥቼዋለሁ። አሁን እዚህ ጋር ላይሙን አስወድ የሚባል አለ። ሎሚ የደረቀውና የተፈጨው ቅመም ጨምሮ እዚህ ጋር ደግሞ ቅቤ አለኝ። ቅቤያችን እያለቀ ነው፣ ግን ቅቤ ጨምርበታለሁ። በነገራችን ላይ በዚህ ሁለት ነበር የተነጠረው። ቅቤ አልቆ ነው ከዝብዳ ነው የሰራ ነው ማለት ነው። ቅቤውን ልክ እንደ ኢትዮጵያ አድርጌ ነው የሰራ ነው ከሴትዮዋ ጋር። ቅቤ አነጣጥሯ በጣም ቆንጆ ነው። በጣም ይጥማል ማለት ነው። እኔ እንኳን ባልበላም ያው ይጥማል። አሁን እንደምታዩት እዚህ ጋር ሌላ እያጋልኩ ነው። አሁን መልሼ ይሄን ተጨምራለሁ ማለት ነው። እሺ አሁን ቅመሜ እንደዚህ አድርጌ ጨምራለሁ። ቅቤን ትንሽ እጨምራለሁ። እሺ አሁን በዚህ መልኩ ጨርሻለሁ። እንደምታዩት በቃ አሁን ይሄ ተከርኖ መቀመጥ አለበት። አልበለፈም ማለት ነው።
እሺ ውዶች በዚህ መልኩ ጨርሻለሁ እንደምታዩት።